በአረብ ሀገር የሚኖሩ ሴቶች መስዋዕት ለኔ ከቃል በላይ ይሆንብኛል። ለህይወት በሚከፈል መስዋዕት አስከፊው ስደት ግን አረብ ሀገር እንደምሄድ የሚያስከፋ ነው። ሰላም ጤና ይስጥልን ውድ የቻናሌ ተከታታዮች እንደምናችሁ። እኔ ስማቸው ነኝ። ለማታውቁኝ አዲስ ለሆናችሁ ደግሞ ሰብስክራይብ አድርጋችሁ ጀምሩ። የደውል ምልክቷንም ተጫኑ። አዳዲስ ቪዲዮ ይደርሳችኋል። እናንተ ዛሬ ይዤላችሁ የመጣሁት የሚገራርም ለእናንተ የሚጠቅም ይበጃል ያስተምራል ያልኩትን ነገር ይዤላችሁ መጥቻለሁና ቪዲዮውን በአክብሮት ተከታተሉት። ስለምትከታተሉኝም አመሰግናለሁ። ስለዚህ የዛሬው ቪዲዮአችን ወይም የዛሬው ርዕሳችን ለህይወት በሚከፈል መስዋዕት ምን ያህል ከፍለናል በሚል እንደ ምሳሌ በአረብ ሀገር ያሉ ሴቶችን ምሳሌ አብነት አድርጌ መጥቻለሁ። ስለዚህ ቪዲዮውን እዩት፣ ትማሩበታላችሁ፣ ታተርፉበታላችሁ፣ እመኑኝ ትደሰቱበታላችሁ። ሁሉም ሰው የራሱ ታሪክ አለው። ሁሉም ሰው የራሱ መጽሐፍ የሚወጣው ብዙ የህይወት ጉራንጉር አልፏል። ሁሉም ሰው በመደሰትና በመከፋት በዚች ምድር ብዙ ነገሮችን አስተናግዷል። ነገር ግን አንዳንዴ ግን ቆም ብዬ ሳየው፣ ዞር ብዬ ሳስበው በአረብ ሀገር የሚኖሩ ሴቶችን አደንቃለሁ። በአረብ ሀገር የሚኖሩ ሴቶች መስዋዕት ለኔ ከቃል በላይ ይሆንብኛል። በምላስ ብቻ የሚደረደር ሳይሆን በተግባር የሚተገበር በተግባር የሚታይ መስዋዕትን አይቻልም። ስለዚህ ዛሬ በዚህ ርዕስ እንወያያለን። እስኪ ምን ያህል መስዋዕት እየከፈሉ ነው? ምን ያህል ውጤት አምጥተዋል? ምን ያህል መስዋዕት ከፈሉ? ምን ያህል ውጤት አመጡ ለሚለው ለእናንተ ቪዲዮ ሰርቻለሁ ዛሬ። ይህን ቪዲዮ እዩት፣ እመኑኝ ትወዱታላችሁ። ምክንያቱም ብዙ ሰው ራሱን ለመቀየር፣ ቤተሰቡን ለመቀየር፣ እናትና አባቱን ለመቀየር ስደት ይወጣል። አስከፊው ስደት ግን አረብ ሀገር እንደምሄድ የሚያስከፋ ነገር የለም። አረብ ሀገር እንደምሄድ የሚጨንቅ ነገር የለም። አረብ ሀገር ውስጥ እንደመኖር የሚከብድ ነገር አለ ብዬ አላምንም። እናት አባቷ ቤት ምንም የማታውቅ ልጅ፣ በሀገሯ በሰፈሯ ምንም የማታውቅ ልጅ በአንድ የተነስታ ቋንቋው ሌላ፣ ምግቡ ሌላ፣ አየሩ ሌላ፣ ስራው ሌላ የሆነበት 2 ሰዓትና 3 ሰዓት ሰርታ የማታውቅ ልጅ፣ የእናትና የአባቷን ልብስ በቅጡ አጥባ የማታውቅ ልጅ የአንድ መላ ቤተሰብ ልብስ ለማጠብ፣ አንድ ሙሉ ህንፃ ለማጠብ እዚህ ወደ አረብ ሀገር ራሷን ሽጣ ትሄዳለች። እሱ ብቻ አይደለም፣ ቋንቋው ኢብን እንኳን እንደ ደከማት ለመናገር ቋንቋ መቻል አለባት። እንደ ራባት ለመናገር ቋንቋ መቻል አለባት። እቺ ልጅ ግን ምኑንም አታውቅም። አየሩ ሌላ ነው፣ ሁሉ ነገር ሌላ ነው። በጣም ብዙ ነገሮች የሚደበላለቁባት፣ ነገር ግን ትቋቋመዋለች። ሴት ልጅ ናት፣ ተቋቁማ ትሰራለች። አንዴ ስራ ይኖራል፣ አንዴ ስራ ይኖራል። በህጋዊም ከሄደች የተሻለ ይሆናል፣ ብሩም ባይጠቅም። በህገ ወጥም ከሄደች የህይወቷ ጉዳይ አስጊ ይሆንባታል። በጣም የህይወት መስዋዕት እኮ አንዳንዴ ይገርመኛል። ሰዎች አገራቸው ላይ ቁጭ ብለው እናት አባታቸው ስር ቁጭ ብለው ሲያማርሩ ይውላሉ። አንዳንዶች ደግሞ በእሳትና በውሃ መካከል፣ በድንጋይና በዛፍ መካከል፣ አራዊት ባለበት መካከል እያለፉ ይዘምራሉ። እናም ከነሱ መሃል አረብ ሀገር ያሉ ሴቶች የጥንካሬ ምሳሌ ናቸው ብዬ አነሳለሁ። ግን ስንት ውጤት አመጡ? ስንቶቹ ከሰሩ? የሚያገኙትና የሚያጡት የትኛው ይበልጣል? ምንድን ነው የሚያገኙት? ምንድን ነው የሚያጡት? አገራቸው ሆነው መስራት አይችሉም? ይችላሉ። ነገር ግን እዛ ጋር ያለው እኔ ያልተማርኩም፣ እኔ ዘመድ የለኝም፣ እኔ የሆነ ነገር የለኝም፣ ስለዚህ አረብ ሀገር ሂጄ የተሻለ ነገር መስራት አለብኝ ብለው መጀመሪያ ስለሚያምኑ፣ ሁለተኛ ደግሞ አንድ ሰው እዚሁ ጋር የሆነ ነገር ተምሮ ስኪል ኑሮት በስኪሉ ገንዘብ ማግኘት እንደሚችል ብዙም አንደርስታንዱ የለንም። በተለይ እኛ ከቴክኖሎጂ ስለቀረን አንደርስታንዱ የለንም። ወይ ገበሬ ነን ወይ የገበሬ ልጅ ነን፣ አሊያ ደግሞ እንደዚሁ ተሰደን መስራት ነው የምንፈልግ። እነዚህ ልጆች ይሰደዳሉ። ቀኑም እየቆጠረ ወሩም እየቆጠረ ጊዜያቸውም እየደረሰ ደሞዙም እየተሰጣቸው ቋንቋውንም እየለመዱት ምግቡንም እየለመዱት ይሄዳሉ። ከሀገር ሲወጡ አብዛኛው ሰው ቃል ይገባል። እኔ ልውጣ እንጂ እንዲህ ያደርግልሃለሁ፣ እኔ እንዲህ ልበል እንጂ እንዲህ ያደርግልሻለሁ። ከወጡ በኋላ ያ ቃል አለ። አሁንም ገንዘብ ይላል። ለእናታቸው ይልካሉ፣ ለአባታቸው ይልካሉ። በጣም ጥሩ ነው። እናት አባት ያው
እዛ ለመድረሳችሁ ምክንያት እነሱ አይደሉ? ለእህት ለወንድም ይላካል። እናም ደግሞ ሰዎች ፍቅር ይይዛቸዋል። በዚህ መሃል ትልቁ የህይወት መስዋዕት የሚመጣው እዚህ ጋር ፍቅር የሚባል ነገር ይመጣል። አንዳንዱ እግዚአብሔር ተጨምሮበት እውነት ሪል የሆነ ፍቅር ይገጥማቸዋል። አንዳንዱ ደግሞ ኮፒራይት የሆነ ነገር ይገጥማቸዋል። በዛ መሃል በዛ ድብልቅ ቋንቋ፣ በዛ የሚያስጠላ ምግብ ያለበት፣ በዛ የተለያዩ መከራዎች ባሉበት፣ በዛ 24 ሰዓት ተሰርቶ በማያልቅ ስራ ውስጥ የመጣ ገንዘብ ፍቅር ለሚባል አካል ይላካል ማለት ነው። ይላካል። እኔ በአንድ ወቅት አንዲት ቤተሰቦቿ እዚህ ሆነው ገንዘብ እየላከችላቸው እየሰጠሻቸው እንዲህ እያደረግንልሽ ነው እያሏት ስትመጣ አንድም ነገር ሳይኖራት ቀርታ ጎዳና ላይ ወጥታለች። እንዲሁም በዘበኝነት ተቀጥራለች። እንዲሁም አእምሮዋን ነቅላለች። አንዲት ብቻ አይደለችም፣ ሶስቱንም የተለያዩ ሴቶች ናቸው። ይህ ሁሉ የሆነው ግን በቤተሰብ ነው። አንዷ ደግሞ በላከችው ብር ፍቅረኛዋ ሌላ ሴት አግብቶ ጠብቋል። እያንዳንዱ ነገር ለምን እንደሆነ አይገባል። ጓደኛሞች ሆነው ጓደኛዋ ስትበላ እያየች ራሱ እሷም ድጋሚ ትበላለች። ይገርማል። እነዚህ ሰዎች ስለማይነጋገሩ ይመስላችኋል? አይደለም። ማሰብ ስለማይችሉ ነው? አይደለም። ገንዘብ የሚልኩት ገንዘብ ተርፏቸው ነው? አይደለም። እና ገንዘብ የሚልኩት በቃ እንደሚበሉ አያውቁም? አይደለም። በጣም ሰው ያምናሉ፣ በጣም ሰው ያፈቅራሉ። ምክንያቱም ብዙ ነገር ይርባቸው። በቃ ሁሉ ነገር ሌላ ነው ብያቸዋለሁ አይደል? ቋንቋው፣ ምግቡ፣ አየሩ ምናምን ስራው አይደል? ያ ሁሉ ሰውን ከእንጀራ በላይ እንዲራቡ ያደርጋቸው። በዛ መሃል እርግብ ሆኖ ግን ልቡ እባብ የሆነ ሰው ይቀርባቸው። ያ ሰው ህይወታቸውን አደጋ ላይ ይጥለው። እኔ በዚህ መሃል ማለት የምፈልገው ነገር ቢኖር የእነዚህ ልጆች ህይወት አደጋ ላይ ለመጣል ሆን ብለህ የተዘጋጀ ወጣት ካለ ከድርጊት ተቆጠብ። እግዚአብሔር አይወደውም። እግዚአብሔር ይበቀላል። እግዚአብሔር ያጠፋል። እች ልጅ የሰጠች የዋህነቷ ለነገዋ ብላ